5 ደቂቃ ሲቀር ከግድግዳው ጀርባ ከተሰኘው አንተነህ እሸቱ ከጻፈው መጽሐፍ ውስጥ የተወሰደ 5 ደቂቃ ሲቀር በሰገነት ሚዲያ ብቻ። ታክሲ ውስጥ ከኋላዋ ነው የተቀመጥኩት። ጥቁር ዞማ ጸጉሯን ከግንባሯ ቁልቁል በጆሮዋ በቀጭኑ በተጠቀለለ ሻሽ ሸብ ብታደርገውም ሰበሰበችው እንጂ አልሸፈነችውምና ወንበሩ ላይ ተንዘፋሏል። እጄን ወንበሩ ላይ አስደገፍኩና በጣቶቼ አፍተለተልኩት። እንዳልሰማቸው ነች። ይበልጥ ወደ ውስጥ ወደ ጫካው ሰደድኩት። አናቷ ላይ ስደርስ በስሱ አከክ አደረግኩላት። ደስ አለኝ። ዞር ብላ በፍቅር አየችኝ። ፍቅር ረጨችብኝ። መውደድ ታውቅበታለች። መውደድ ብቻ አይደለም ትዕግስትም ታድላለች። ሰባራ ልብ መጠገን የሚችል ትዕግስት። ልብ የሚሰብሩ ቃላት ተናግሬያታለሁ። አልተከፋችም። ስለ ፍቅር ስታወራኝ ጥላቻዬን አሳይቻታለሁ። ወድጄ እንደማላደርገው ልቧ ይንገራት። ፍቅሯ የመቋቋም ኃይል ይስጣት። አላውቅም ቻለችው። ብቸኝነት መውደዴን ከክፋት አልቆጠረችውም። በቀስታ ቀርባ በጥበብ ገርታ ከሰው ጋር መጫወትን አስለመደችኝ። አንድ ቀን ምሳ ብንበላ አብረን አለችኝ። አልጠብቅኩም። የምን ተፍረቴን እሺ አልኳት። ከዚያ በኋላ ሻይ እንኳን አብረን ጠጥተን አናውቅም። ግንኙነታችን በስራ ብቻ ነው። ምሳ አብረን በላን። ሴት ትፈራለህ አለችኝ። ሳልመልስላት ራሴን ጠየቅኩ። ሴት ፈራሁ? አልፈራም፣ ግን አልቀርብም። ለምን አልቀርብም? ስለምፈራ አይደለም። ታዲያ ለምንድን ነው? በትዝታ ስለታሰርኩ። አጠገቤ ካሉት ሴቶች ይልቅ ትዝታ ስለሆነች ፍቅሬ መብሰልሰል ስለምወድ አይደለም። ከነሱ ጋር መጫወት መሳቄ እሷን ስለሚያስታውሰኝ አይደለም። ታዲያ ለምንድን ነው የማልቀርበውና የማልጫወተው? ይካድኳትና ቃሌን ያጠፍኩ ስለሚመስለኝ? ትክክለኛ ምክንያቱን አላውቀውም። አልፈራም። እርግጠኛ ነህ? በጣም። ታዲያ ለምንድን ነው ብቸኝነት የምታበዛው? እውነት ለምንድን ነው ብቸኝነት የምመርጠው? ብቸኝነት ከህልም የሚያስባንን ውጫዊ ሁከት ስለሌለበት የምኞት ህይወት የመኖር ነፃነት ስለሚሰጥ። ብቸኝነት ሰላም ይሰጠኛል። እውነት? አዎ፣ በጣም ተስማምቶኛል። እኔ አይመስለኝም። ብቸኝነት በማብዛት ቀላል ጉዳዮችን ከመወያየት ይልቅ ሰልችተህ የምትሄድባቸው አጋጣሚዎች ይበዛሉ። ለሰው ከሰው ጋር መነጋገር የመሰለ ሰላም የለም። ቢላዋ እንዴት እንደሚሳል ታውቃለህ? ከሌላ ቢላዋ ከሞረድ ወይም ከድንጋይ ተፋጭቶ ነው። አልመለስኩላትም። በቃል መታሰር ከባድ ነው። እንደ ሰብለ ወንጌል እስከ መቃብር ፍቅርን የመጠበቅ ማተብ በልቡ ላሰረ ከሌላ መልመድ እንዴት ይቻላል? ማተብ መበጠስስ ለታመነ መች ይቀላል? አላስጨነቀችኝም። ሌላ ወሬ አውርተን ወደ ቢሮ ተመለስን። በማግስቱም በአጋጣሚ ተገናኘንና አብረን በላን። በሶስተኛው ቀን መገናኛ አጋጣሚ እንዳይፈጠር ቀድሜ ወጣሁ። አዝዤ ከመቀመጤ ወደ ክበብ ስትገባየኋት ተነሳውና ድጋሚ እጄን ለመታጠብ ወደ መጸዳጃው ገባሁ። ቆይቼ ስወጣ ከጠረጴዛዬ ትይዩ ተቀምጣለች። እንዳላየሁኝ የጀርባዬን ሰጥቻት ተቀመጥኩ። አብረን ብንበላ ምን ነበረበት? ለምንድን ነው እንድትርቀኝ የምፈልገው? እውነት እሷን መቅረቤ መስኪን መክዳት ነው? ትናንት ምሳ አብረን ስለበላን ምን ሆንኩ? ምሳዬን ከነገር ጋር በላሁ። ሕይወት ጸጉሯ ውስጥ ያንቀላፉ ጣቴን ጨበጥ አድርጋ አባነነችኝ። ለካስ አጠገቧ የነበሩት ተሳፋሪ ወርደዋል። ባለማየቴ አፍሬ ከጎኗ ተቀመጥኩ። ምን እያሰብክ ነው? ምን እያሰብኩ ነበር? ስለሷ ነዋ። ዝም ብያት ውጪውን አየሁ። ፕሬስ ድርጅት ጋር ነን። ወያላው ይጣራል። ቀበና፣ ሾላ፣ መገናኛ። ታክሲ ውስጥ ከኛ ሌላ 2 ሰዎች አሉ። ሕይወት አዲስ ልሳን ጋዜጣ ታገላብጣለች። ዜናዎቿን ልታነብ። መልሴን አልፈለገችም። የልብ አውቅ አይደለች። የሰው ፍላጎት ይገባታል። ግድ ብላ አትጫንም። ዝምታዋ ወደ ልቤ መመለሻ ነፃነት ሰጠኝ።
11 ከሩብ ላይ ስወጣ ተገናኘን። ምሳ ላይ ዝም ያልኩ ብቸኝነትን እንዳልሻማህ ብዬ ነው። የሰው ሐሳብ ይገባታል ማለት ነው አልኩ። ቡና ልጋብዝሽ? የምን ተፍረቴን? ይህች ቃል ሌሊቱን ሙሉ ሰውነቴን በቁጭት ስትበላኝ አደረች። በቡና ሰበብ ተቀምጠን ከኔ መውጣት የሌለበትን ከደሜ የተዋሃደውን ምስጢር ነገርኳት። ስለ ጠይሟ ፊተ ትንሿ አጠር ብላ ወደ ላይ ቀና ያለች አፍንጫ ስላለቻት ስለ ሳቂቷና ግጥም አዋቂዋ መስከረም ነገርኳት። የተዋወቅነው የሁለተኛ ዓመት ትምህርቴን ጨርሼ ለእረፍት ጎባ ሳለሁ ነው። የሥነ ጽሑፍ ክበባቸው የግጥም ምሽት ያዘጋጃል። አንድ ጓደኛዬ ጋብዘኝና ሄዳለሁ። ግጥም ስታነባ ፈዘዘችኝ። ከድምጿ ቁንጅናዋ እስከዛሬ ተሰምቶኝ የማያውቅ ስሜት ተሰማኝ። ማረከችኝ። ያው ጓደኛዬ ያስተዋወቀን። አድናቆቴን ገለጽኩላት። እየተገናኘን ብዙ ተጨዋወትን። ለስሯ የሚያግዛት ጽሑፎች ሰጠኋት። ተግባባን። እስከዛሬ ወዳጅ አታጣም የሚል ፍርሃት ያዘኝና መውደዴን በልቤ ይዤ ረፍቴን ጨርሼ ተመለስኩ። ደብዳቤ መጻጻፍ ቀጠልን። ረጋ ያለች ነች። ማስመሰል፣ ድብብቆሽ አታውቅም። በደብዳቤ ብዙ አወራን። ፍቅሬ ጨመረ። ፍቅር በደብዳቤ ይጠየቅ የለ። እኔ ግን አልቻልኩም። ክረምቱን ክፉኛ ናፈቅኩት። ጎባም ልቤ የቀረባትን ልጅ አደራ ስላስቀመጥኩባት እስካያት ጓጓው። የናፈቅኳት ቀን ደርሳ ሲሄድ እንደምኞቴ የሚያስፈነጥስ ደስታ ሳይሆን ቅስም የሚሰብር ሐዘን ጠበቀኝ። አባቷ ጡረታ ስለወጡ ቤተሰባቸውን ይዘው ወደ ትውልድ ሀገራቸው ደብረ ዘይት ለመግባት ዝግጅት ላይ መሆናቸውን ሰማሁ። ሰቀቀን ወደቀብኝ። ብቸኝነትን ፍለጋ ተያይዘን ማርያም ሰፈር እንሄዳለን። ጀማሪ ትምህርት ቤት ጋር ስንደርስ ወደ ግራ ታጥፈን በዓመት 3 ቀን የሚያደምቀውና ከዚያ ውጭ ጨረታ ወደሚሰፍንበት ጥምቀተ ባህር መለየትን በጸበል ልንገስጸው። በዝምታ እየተመራራን ተጎና ወንዝ ውስጥ ገብተን ድንጋይ ላይ እንቀመጥና የጻፈችውን አለዚያም ከጋዜጣ ወይም ከመጽሐፍ የገለበጠችውን የፍቅር ግጥም ታነብልኛለች። ከድምጿ ቁንጅናዋ እየተቀባበለ ልቤን ያርበተብታታል። እድሜ ጠገብ የሻገቱ ድንጋዮች፣ ዛፎቹና ወራጅ ውሃ ብቻ የፍቅር መውደሷን ያዳምጣሉ። ምን ዋጋ አለው? የልቤን ዝላይ አታየው ነገር ልብስ ይሸፍነዋል። አይነግራት አንደበት ያቅማጣ። በቅኔ ያልገልጽላት ግጥም አይሆንልኝ። አንብባልኝ ስትጨርስ ቀና ትላለች። ሳያት አይኗን ትሰብራለች። ደፍራ አተኩራ ስታየኝ እይቷን እሽሻለሁ። ፈሪ አይኔ ከቀሚሷ አመልጦ የወጣ ጭኗ ላይ ያርፋል። መከረኛ ልቤ ደረቴን ቀዳ ለመውጣት ይሁን ጎንበስ ስላልኩ በጉሮሮዬ ለመሽለክ ብቻ እንጃ ትዘላለች። ፈርቼ ቀና እላለሁ። ሳያት ስትሸሽ ስታየኝ ስሸሽ ይመሽና እንነሳለን። የለቀቀን መለያየትም በጨለማ ተመስሎ ይሰፍርብናል። እንደደበተኝ ሸኛትና እየተቆጨሁ ወደ ቤት እመለሳለሁ። እንዲህ እያልን ፍቅርን መተንፈሻ ድፍረታተን በሰቀቀን እየተብሰከሰክን የመጨረሻው ቀን ላይ ደረስን። የዚያን ዕለት በጊዜ ነው የተገናኘነው። ማስታወሻ እንዲሆናት እናቴ የገዛችልኝን ሐብል ልሰጣት ወስኛለሁ። የአንገቷ ላይ አይቶ የሚመሰክርብኝ ስለሌለ ጠፋላለሁ። የእናቴ ቁጣ በቀላል እንደማይበርድ አውቃለሁ። ከሱ የተሻለ የምሰጣት የለኝም። ሁሉም ያንሳታል። ባልነግራትም ወዳታለሁ። ልቤ እስኪጠፋ ለወደድኳት ልጅ ሐብል ሲያንሳት ነው። የመለያየት ግጥም አነበበችልኝ። እንባ እየተናነቃት እኔም ከፍቶኛል። የፍቅር መወድሷን ሲሰሙ የሰነበቱት ሸበቶ አለቶች በትካዜ ተዋጡ። ረጃጅም ቅርንጫፋቸውን ቁልቁል ለቀው መልካቸውን በውሃ ሲያዩ የነበሩት ያበሻ ጽዶች በመጎዛወዝ ሐዘናቸውን ገለጡ። ሲመሽ እንደ ልማዳችን ተነሳን። የቅማል እርምጃችንን እየቆጠርን ስንሄድ ቆም አለችና የምንገናኝ ይመስልሃል? በዝምታ ቆምኩ። ትምህርቴን ለመጨረስ 1 ዓመት ይቀረኛል። ከዚያ ስራ መያዝ አይቀርም። ጣቶቼን ፈልጋ በጣቶቹ ያዘችና የምንገናኝ ይመስልሃል? ጥያቄዋን ደገመችው። ሳልመልስላት መንገዳችንን ቀጠል። በራቸው ጋር ስንደርስ ሰውነቴ በፍርሃት ራደ።
መለየት ተቀብሎ ሊውጣት በራቸው ላይ አድፍጦ አየሁት። እሷም አየችው መሰል ፈራችና ትንሽ ልሸኝህ አለችኝ። ሰፈራችን ስንደርስ በተራዬ ልሸኛት ተመለስኩ። ሁለቴ ተሸኛኘን። ጥያቄዋን ሰለቸው። የምንገናኝ ይመስልሃል? አሁን እኔም ፈራሁ። ፍርሃቴ ድፍረት ይሁነኝ ወይም ጨለማው ያጀግነኝ አላውቅም። እወድሻለሁ መስኪ አልኳት። እኔም እንደ ሰመመኑ አቤል አስጨንቃኝ የሰነበተችውን ቃል ተገላገልኳት። መስኪ አላመነችም መሰል ቀና ብላ በጨለማው አየችኝ። ታዲያ ለምን ዝም አልከኝ? ግጥም ስለማልችል እንደምትወደኝ ነገረችኝ። ባትነግረኝም አውቀዋለሁ። ቃል ሳትተነፍስ መንገዷን ቀጠለች። ቃል ሳልናገር ተከተልኳት። ምሽቱ ገፍቷል። መንገዳችን አላለቀም። መድኃኔዓለም ቤተክርስቲያን ደረስን። ተሳለምኩ። አንድ ሁለት ጊዜ ጋብዛኝ ሰንበት ትምህርት ቤት መጥቻለሁ። እዚህም ስነ ጽሑፍ ታቀርባለች። ትንሽዬ መጽሐፍ አውጥታ መዳፌ ላይ ያስቀመጠችና በፍቅሯ የተነደፈ ልቤን በቃል ኪዳን አሰረችው። በልቤ ወድጄ የፍቅርህን ቃል እስከሰማሁበት እስካሁኗ በጽናት እንደጠበቅኩ እስከ መጨረሻው በእምነት ጸንቼ እጠብቅሃለሁ። ቃሌ ከልቤ የመነጨ በደም የሞቀ ነው። እስከ ሞት አይቀዘቅዝም። መጽሐፏን አወቅኳት። ውዳሴ ማርያም ናት። አሁንም ኪሴ ናት። ደስ አለኝና ወደ ልቤ አስጠጋኋት። በቅርቡ እንደምንገናኝ እርግጠኛ ሆንኩ። ደብረ ዘይት ቅርብ ናት። እሁድ መገናኘት እንችላለን። ከዓመት በኋላ ነፃ እንወጣለን። የመጀመሪያው ወር ደሞዜ ኪሴ የገባለት መስከረም ቤቴ ትገባለች። ዓመት ሩቅ ነው። ላፈቀረ ባፍላ ፍቅር ለነደደማ ዓመት ማዕት ነው። ቀረብ ብላ ደብረ ዘይት ባትገባ ምን ይውጠኝ ነበር? ፍቅርስ በስንት ገጽ ደብዳቤ ይዘለቅ ነበር? ሀብሌን ካንገት ያወለኩና ጠለቅኩላት። ቀና ብላ በስስት አየችኝ። ለመጀመሪያ ጊዜ ከንፈሯን ሳምኩት። ቶሎ አልለቅኳትም። እሷም አልተቃወመችኝም። እዚያው ሞትኩ። ታፍኖ የከረመ ስልቻ ድንገት ቢበሳ ምንም እንደማያስቀር ሁሉ አንድም ሳላስቀር ዘለዘልኩት። ዘከዘኩላት ራሴን እስክታዘብ ድረስ ማመን እስኪያቀተኝ ድረስ ወቱቼ ሲበቃኝ ያገኘሁትን እንጃ እፉ ያልኩ። ለዓመታት ያረገዝኩትን ውስጤ የሚብላላውን ሚስጥር ተገላገልኩት። ቀና ብዬ አይኗን ለማየት ፈራሁ። ለመቆጨት አፍታ አልወሰደብኝም። ለምን ነገርኳት? ምን እንድትጨምርልኝ? በአንድ ቀን ሚስጥሬ በግቢው ይሰማል። ሰራተኛው ሁሉ ያስሟጥጥብኛል። ህመሜ ስለማይሰማቸው የባሰ ያቆስሉኛል። በጣም ተቆጨሁ። አልመልሰው ነገር አንድ ያመልጦኛል። ለማንም አትናገሪ ልበላት? እኔ መሸከም ያቃተኝን እሷ በምን ኃይሏ ትችላለች? ቃል ሳትተነፍስ ደቂቃዎች አለፉ። ቆይታ ምን ያህል ፈልጋታል? መፈለግ የቻልኩትን ያህል፣ የሚገባኝን ያህል እንዳልፈለግኳት ልብ ያውቃል። ሞጆ መዳረሻ ላይ መኪናው መገልበጡን፣ አባቷና እናቷ ወዲያው መሞታቸውን፣ እህቷ ክፉኛ መጎዳቷንና እሷ መትረፏን እንደሰማሁ ደብረ ዘይት መጣሁ። የት ልጠይቅ? ማንን ልጠይቅ? አድራሿ መያዝ እንደነበረብኝ ያወቅኩት ዘግይቼ ግራ ሲገባኝ ነው። 3 ቀን ሙሉ ከተማ ሳካልል ሰንብቼ የያዝኳትን ሳንቲም ቤርጎ ሲያጣጥምብኝ ወደ ጎባ ተመለስኩ። ይህ የሚባል የተጨበጠ ወሬ ሳልሰማ ክረምቱ አልቆ ወደ አዲስ አበባ መጣሁ። እዚህም ስለሷ ማሰብ አልተውኩም። እሁድ ደብረ ዘይትን ሳልሳለም አላሳልፍም። አላገኘኋትም። ተረጋግቼ መማር ሲያቅተኝ አቋረጥኩትና ሳምንት ሙሉ ደብረ ዘይት ተቀምጬ አጥያየኩ። በመጨረሻው ቀን አባቷን የሚያውቁ ሰው አገኘሁ። የሰማሁት ሁሉ እውነት ነበር። ከወላጆቿ ሳምንት ዘግይታ እህቷም ትከተላቸዋለች። ብቸኛዋ ፍቅሬ የት እንደገባች አያውቁም። የት ላግኛት? ሐዘን ክፉኛ እንደደቆሳት ተሰምቶኝ የት ብዬ ልፈልግና ላጽናናት? በየት ልድረስላት? እናቴ የምትልክልኝ ሳንቲም ለቤት ኪራይ ለምግብ መብቃት ስላልቻለ በዜና ዘጋቢነት እዚህ ከህይወት የተዋወቅኩበት ድርጅት ተቀጠርኩ። ቀንን እየወለደ የኑሮ ግማሽ እየኖርኩ ዓመት ቆጠርኩ። እንደወደድኳት በልቤ ቀብሪያት በኖርኩ በተሻለኝ። ህይወት ምን ጥበብ እንደተጠቀመች አላውቅም። ከሰው መቀላቀል መጫወት ለመድኩ። ከመስከረም በኋላ ሴት የማይመስለኝ ሰውዬ ነግቶ እስከ ያስቸኩል ጀመር። እርሷ ብርቱ ናት።
የጭምትነት ሰንኮፌን ሰብራ አዲስ ሰው አድርጋኛለች። ለዘላለም በትዝቷ ታስሬ የምኖር የምትመስለኝ መስኪ እየደበዘዘች ቦታዋን ለህይወት እየለቀቀች መጥታለች። አሁን የማስበው ስለ ህይወት ነው። እሷ ጋር ስለምጀምረው አዲስ ኑሮ። ህይወት የምትወደው ጓደኛ ነበራት፣ እዚህ ብሮ ተነጠቀች እንጂ እንደኔ የወደደችውን በማጣቷ ቆስለኛ ነች። የሚገርመው ህመሟን ላለማዳመጥ ትስቃለች። ምንም እንዳልሆነች ደስተኛ መስላ ትጫወታለች። የኔ ተቃራኒ። አንዳንዴ የድል በረከት ይገርማል። መድኃኒት እንድትሆነኝ በትዝታ መቆዘም ትቼ የኑሮን ጣዕም እንድቀምስ እሷን በሳቅ የተሸፈነ ቁስሏ እንዲፈወስላት አገናኘችን። ህመሟ ይሰማኛል። መድኃኒቴ ናት። የግጥም ምሽት ሄጄ ካንቺ ጋራ የሚለውን የገብረ ክርስቶስ ደስታን ግጥም ሰማሁት፣ ወደድኩት። ከመስኪ ጥሩ መሰናበቻ ሆኖ አጽናንቶኛል። ሄደሽ ተረስተሻል፣ ጠፍተሻል ከልቤ፣ ወጥተሻል ከልቤ፣ ወጥተሻል ካንጀቴ፣ ወጥተሻል ካጥንቴ፣ ሄደሻል ከሐሳቤ። የለሽም የለሽም ሙዚቃ ድምፅሽን እንደ ድሮ አልሰማም። ቅዠት ነው ዘፈንሽ፣ ዜማሽ፣ እንጉርጉሮሽ። እንደ መዝሙር በቃሌ ሸምድጄ ልቤን አጽናናበታለሁ። በደስታ መሃል መስከረም ትውስ ስትለኝ መጽናናቴ አፈር ይገባና ሁሉም ነገር ያስጠላኛል። ደግነቱ ህይወት አትቆጣም። ጥሩ ልጅ ነች፣ ቀስ እያልክ እንጂ ባንዴማ ልትረሳት አትችልም ብላ ታጽናናኛለች። እውነት ባደረገው ብያለሁ። መፈተኛ ቀኔ ደርሷል። በቅርቡ እንጋባለን። ዛሬ ፒያሳ የመጣነውም ቀለበት ለመግዛት ነው። ድንግልና ዝም ተብሎ አይወሰድም ብላ ሀብልም ገዝታልኛለች። ከሳምንት በኋላ የብቸኝነት መዝገብ ይዘጋል። እንደምኞት ሳይሆን እንዳጋጣሚ ለመኖር። ታክሲው 4 ኪሎ አደባባዩን ተሻግሮ ቆመ። ሰው ይርመሰመሳል። በሩ ከመከፈቱ ተጋፍተው ታጨቁበት። ምንድነው? ህይወት ዞር ብላየችና ዛሬ ስላሴ ነው ወርደን እንሳለም። አይ ይመሻል። እኔ ቶሎ አድርሻት ለመመለስ ቸኩያለሁ። ሀብሉን ላጠልቀው ስል ቤት ነው የማደርግልህ ስትለኝ እንዳድር መፈለጓን ጠርጥሬያለሁ። እኔ ማደር አልፈልግም። ባለፈው ሳምንት ዕቃዎች ስንገዛዛ መሽንና ከዚህ በኋላ ትሄድ ደር አለችኝ። ተስማማው። ያለቻት አንዲት አልጋ ናት። እሷ ላይ ተኛን። ጃኬቴን ብቻ ነው ያወለኩት። ብርድ ልብሱም ወፍራም ነው። ሰውነቴ ግን ዶፍ እንደወረደበት ይንዘፈዘፋል። ላሙቅህ አለችኝ። ጥቁር ደም ላይ ያለችው ፀሐይ አባ መሐሪም በፍቅር አቅፋ ያሟሟቃችው ትዝ አለኝ። እኔ ግን አልሞቀኝም። ስታቅፈኝ ሰውነቴ ይበልጥ ተንዘፈዘፈ። ስሜቴ ይገባት የለ ለቀቀችኝና ዛሬ እንግዳ ነህ የኔ ስትሆን በነፃነት አቅፋለሁ ብላ አንሶላውን ትታልኝ ብርድ ልብሱን ለብሳ ጀርባን ሰታኝ ተኛች። መስከረም ወንድነቴን ይዛብኝ ጠፍታ ይሆን ብዬ መፍራት ጀምሬያለሁ። የቁርጥ ቀን እስኪመጣም አብሬያት ላላድር ወስኛለሁ። ዳግመኛ በብቸኝነት መቀጣት አልፈልግም። ከተጋባን በኋላ እንደምታደርገው ታደርገኝ። ወያለው ተርፋልጭንም ውረዱልኝ እያለ ይጨቃጨቃል። ህይወት ሰልችታ ወደ ጋዜጣዋ ተመልሳለች። ሾፌሩም አንድ እጁን መሪው ላይ አስደግፎ ወደኛ በመዞር እንዲወርዱለት ይማጸናል። ውጭም ብዙዎች ቆመዋል። 2 መነኮሳይትና አንዲት የሹራብ ቆብ ያደረገች ልጅ እግር ሴት አውቶቡስ ይጠብቃሉ። አየኋቸው። ቃል ሳልተነፍስ ብድግ ስል ህይወት እጄን ያዘችኝ። እንዴት እንደመነጨኳት አላውቅም። ፈጥኜ ወረድኩ። መስከረም ሹራብ ቆብ ያደረገችው ሴት ቀና አለች። ካለችበት አልተንቀሳቀሰችም። ፍጥጥ ብላየችኝ። ተንደርድሬ ተጠመጠምኩባት። ተሳሳምን። ደረቴ ላይ ልጥፍ ስትል ግንባሬን ቆቧ ላይ ደፍቼ አሻሸዋት። የቆቧ ናት ቀዳዳለው። የመስኪ ቀምቀም ጸጉር ጉንጬን ነካኝ። ተላጭታለች ማለት ነው። ለምን አትላጭ? ያ ሁሉ የመከራ ዶፍ ሲወርድባት ይህን ቀን ለዓመታት ጠብቄዋለሁ። ጠብቄው ተስፋ ቆረጥኩ። ጊዜው ሲደርስ በፈቃዱ መጣ። ደረቴን ሞቀኝ። ውዳሴ ማርያምም ደረቴ ኪስ ናት። ተነባም ከኪሴ ወጣም አታውቅም። በጣቶቿ ስታሻሻት ነካቻት። የበለጠ ደረቴ ላይ ተለጠፈች። በሸሚዜ የዘለቀውን በዋ ቃርሚያ ላይ እንደተለቀቀ ሰደድ በልቤ ያቆጠቆጠውን አዲስ ስሜት ሲበላው ሙልጭ አድርጎ ወደ ነበረበት ሲመልሰው ተሰማኝ። 5 ደቂቃ ሲቀር